ሰላም የእግዚአብሔር ልጆች፣ ዛሬ አንድ አስገራሚ ታሪክ ይዤላችሁ መጥቻለሁ። ሁሉ ነገር የተበላሸባችሁና ተስፋ የቆረጣችሁ መስሏችሁ ያውቃል? ዛሬ የምናያት ሴት ሁሉንም ነገር አጥታ ነበር፣ ግን በአምላኳ ላይ የነበራት እምነት ታሪኳን በሚገርም ሁኔታ ቀየረው። ይህ የታማኒዋ ሩት ታሪክ ነው። ልጆች፣ ታሪኩ የሚጀምረው በእስራኤል ምድር ነገሥታት ከመነሳታቸው በፊት ባለው ዘመን ነው። በዚያን ጊዜ በቤተልሔም ታላቅ ረሃብ ሆነ። ቤተልሔም ማለት የዳቦ ቅርንጫፍ ማለት ቢሆንም ምድሪቱ ግን ዳቦ ነፈገቻቸው። አቢሜሌክ የተባለ ሰው የገዛ አገሩን ትቶ ቤተሰቡን፣ ሚስቱን ኑኃሚንን፣ ሁለት ወንድ ልጆቹን መሐሎንንና ኬሊዮንን ይዞ ወደ ባዕድ አገር ወደ ሞዓብ ለመሄድ ተገደደ። ከእግዚአብሔር ምድር ወጥቶ ወደማያውቀው አገር መሄድ እንዴት ከባድ እንደነበር እስቲ ያስቡት። በሞዓብ ምድር 10 ዓመታት አለፉ። ነገር ግን በዚያ ደስታ አልነበረም። መጀመሪያ አቤሜሌክ ሞተ። እጅግ ያሳዝናል። የባሏ ሞት ሳያንስ የኑኃሚን ሁለት ወንድ ልጆቿ መሐሎንና ኬሊዮን ሞቱባት። በዚያ ዘመን ለሴት ልጅ ባልና ልጅ አለመኖር በጣም ከባድ ነበር። ኑኃሚን ከባሏና ከሁለት ልጆቿ ተለይታ ብቻዋን ቀረች። እግዚአብሔር ጨክኖብኛል ብላ በጣም አዘነች። ምርር ብላም አለቀሰች። ኑኃሚን ወደ ሀገሯ ልትመለስ ስትነሳ ሁለቱ ምራቶቿ አብረዋት ተነሱ። በመንገድ ላይ ሳሉ ኑኃሚን ሄዱ፣ ወደ እናቶቻችሁ ቤት ተመለሱ፣ እግዚአብሔር ቸርነትን ያድርግላችሁ፣ በየባላችሁ ቤት ዕረፍት ይስጣችሁ ብላ ሳመቻቸው። ድምፃቸውንም ከፍ አድርገው አለቀሱ። እነሱም ከአንቺ ጋር እንሄዳለን አሉ። ኑኃሚን አለች፣ ልጆቼ ሆይ ተመለሱ። ለምን ከእኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆድ ያሉ። በዚህ ጊዜ ኦርፍ አማቷን ተሰናብታ ለመመለስ ሳመቻት። ሩትም ተጠጋቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሺ አለቻት። ሩትም ወደምትሄጂበት እሄዳለሁ፣ በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በሞትሽበትም ስፍራ እሞታለሁ፣ በዚያም እከበራለሁ። ይህ ንግግር በታሪክ ውስጥ ትልቅ ቦታ አለው። ሩት ቤተሰቧን ብቻ ሳይሆን ለጣዖታት መስገድንም ትታ ወደ እውነተኛው አምላክ መጣች። ይህ ታማኝነት ይባላል። ቤተልሔም ሲደርሱ አዝመራው ተጀምሮ ነበር። ሩት የሆነ ሰው ይራራልኝ ይሆናል ብላ እህል ለቃሚ ሆና ወደ እርሻ ወጣች። ድንገት የደረሰችው ቦዔዝ የሚባል ባለጸጋ እርሻ ላይ ነበር። ሩት ሰነፍ አልነበረችም። ከጠዋት ጀምሮ ትተጋ ነበር። ቦዔዝ ስለ ሩት ታማኝነት ሲሰማ ከዚህ እርሻ እንዳትወጪ፣ ውሃ ሲጠማሽ ከወንዶቹ መተቻት ጠጪ ብሎ ልዩ ጥበቃ አደረገላት። እግዚአብሔር በሰው በኩል ለሚታመኑት መንገድ ያዘጋጃል። ናኦሚን ለሩት ቋሚ ቤትና ሰላም እንዲሆንላት ፈለገች። ስለዚህ አንድ ታላቅ ምክር መከረቻት። በዚያን ዘመን በነበረው ባህል መሠረት ሩት ወደ ቦዔዝ ሄዳ ጥበቃውን እንዲሰጣት መጠየቅ ነበረባት። ሩት ታዛዥ ነበረች። ቦዔዝ ከእንቅልፉ ሲነቃ ሩትን አገኛት። እርሷም አንተ የቅርብ ዘመድ ወይም ቤዛ ነህና ጥላህን ዘርጋልኝ አለችው። ቦዔዝም በሩት ደግነት ተደንቆ አይዞሽ፣ የሚገባውን ሁሉ አድርግልሻለሁ ብሎ ቃል ገባላት። በነጋታው ቦዔዝ ወደ ከተማዋ በር ሄዶ ሽማግሌዎችን ሰበሰበ። ከእርሱ ይልቅ ለኑኃሚን ቤተሰብ ቅርብ የሆነ ሌላ ሰው ነበር። ቦዔዝ ያንን ሰው መሬቱን ገዝተህ ሩትን ታገባለህ ብሎ ጠየቀው። ያ ሰው ግን ንብረቴ ይበላሻል ብሎ እምቢ አለ። እንደ ባህሉም ምልክት ይሆን ዘንድ ጫማውን አውልቆ ለቦዔዝ ሰጠው። በዚህም ቦዔዝ ሩትን ለማግባትና የኑኃሚንን ቤተሰብ ስም ለማስቀጠል በሕዝብ ፊት ፈቃደኛ ሆነ። እግዚአብሔር የኑኃሚንን ሐዘን ወደ ደስታ፣ የሩትንም ድካም ወደ ክብር ቀየረው። ሩት ወንድ ልጅ ወለደች፣ ስሙንም ኢዮቤድ አሉት። ኑኃሚን ባዶ የነበርኩትን እግዚአብሔር ሙሉ አድርገኝ ብላ አመሰገነች። ናኦሚ መራራ የነበረው ሕይወቷ በደስታ ተሞላ። ሕፃኑን አቅፋ ስታሳድግ ጎረቤቶች ሁሉ
ለናኦሚ ልጅ ተወለደላት ብለው የደስታ በዓል አከበሩ። ይህ ኢዮቤድ የእሴይ አባት ሆነ። እሴይም ንጉሥ ዳዊትን ወለደ። ከብዙ ዘመናት በኋላም መድኃኒታችን ኢየሱስ ክርስቶስ ከዚሁ የዳዊት ዘር ተወለደ። አንዲት የባዕድ አገር ሴት ፈጣሪዋን በመምረጧና በታማኝነቷ ምክንያት የጌታችን ቅድመ አያት ለመሆን በቃች። ሀገርሽን፣ ጓደኞችሽን እና የምታውቂውን ሁሉ ትተሽ ለማታውቂው አምላክ ብለሽ ትሰደጃለሽ? ሩት ይህንን አደረገች። ዋጋዋም ታላቅ ነበር። ልጆች፣ ከሩት ታሪክ 3 ነገሮችን ልንማር እንችላለን። 1. ታዛዥነትን። ሩት ለኑኃሚን በመታዘዟ ሕይወቷ ተቀየረ። እኛም ለወላጆቻችን ስንታዘዝ እንደ ሩት ሕይወታችን ይቀየራል። 2. ታማኝነትን። ይህቺ ስደተኛ የነበረችው ሩት የንጉሥ ዳዊት ቅድመ አያትና የመድኃኒታችን የኢየሱስ ክርስቶስ የሥጋ ዘር ለመሆን በቃች። እናንተም በታማኝነት ብትኖሩ እግዚአብሔር ለታላቅ ነገር ያጫችኋል። 3. የእግዚአብሔር ዕቅድ። እግዚአብሔር በሰዎች ዘንድ የተናቁትን ለታላቅ ዓላማ ይተጥማልና ምንም ቦታ ላይ ብንሆን እግዚአብሔር ይመለከተናል። እኔ ኦርቶዶክሳዊ አባትና ኢትዮጵያዊ ነኝ። የሃይማኖቴ የልጆችና የሀገሬ ጉዳይ ይመለከተኛል። እርሶም እንደኔ የሚመለከተው ከሆነና በዛሬው መሰናዷችን ያቀረብንልዎ የመጽሐፍ ቅዱስ ሐሳብ ልጆችን በኦርቶዶክሳዊ ስነ ምግባር ኮትኩቶ ለማሳደግ ይጠቅማል ብለው ካሰቡ ብቻ ይህ ቪዲዮ ለበርካታ ወላጆችና ልጆች እንዲዳረስ ላይክ፣ ሼር እና ሰብስክራይብ ያድርጉ። እሱ ብቻ አይደለም፣ ከልጆ ጋር አብሮ በማየትና በመወያየት ሐሳብ አስተያየቱን ደግሞ ለኛ በመስጠት በህብረት ልጆቻችንን የቀናችውን መንገድ በማሳየት ከፈጣሪ የተሰጠንን ከፍተኛ ኃላፊነት በተግባር ለመወጣት በጥቂቱም ቢሆን ጥረት እናደርጋለሁ። አመሰግናለሁ። አቤት ያንተ ሥራ እጹብ ያንተ ሥራ አቤት ያንተ ሥራ አያልቅም ቢወራ